እኮ ታውቂያታለሽ ማለት ነው። እኔ ልጅቷን የት ነው ማውቃት ነው ልጅቷ እንዴ? እዚህ ጋርም ዩቲዩብ ላይ የሰራሽ መስሎሽ ነው ወይስ ደግሞ ቢላኔ? ለማንኛውም ማገዝ መፍትሽ ነው ለፈለግሽው ነገር ነው ያገባኝ። ከፈለግሽ ደስ እንዳልሽ ለሳይድ ሞተሽ መከራከር መፍትሽ ነው። ግን እዚህ ጋር አትገለባበጪ። በጣም ሱመያ በጣም ተበሳጭታለች። የምር ሳይድ አስፈራርቶሽም ከሆነ እውነቱን በእውነት ሌላውን ነገር ብትዋሺ የማላቃትልሽ ታውቂያታለሽ ማለት የለብሽ። ምን የመርሳት በሽታ ያዘ ይመስል ነው። ሁለተኛ ነገር ደግሞ አንቺ ማንሽ ምንድነሽ? ከሱመያ ጎን ናት። የሱመያ የልብ ጓደኛ ናት። ለሱመያ ያለቻት እሷ ናት ስንላት የነበርናትም ልጅ ሱመያ በዚህ ልክ እንድትጠራጠርባት፣ ሱመያ በዚህ ልክ እንድትከፋበት አድርጋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁ? ሰላም 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 ብያለሁ። ሁላችሁንም በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ንግስቷ ሱመያ ብስጭት ያለች ነው ቪዲዮ የምትለቀው። እውነት ለመናገር እኔ እንጃ በዙሪያው ያሉ ሰዎች ለምን እንደሚቀየሩ ነው ግራ የሚገባኝ ማለት ነው ጋይስ። የሆነ በቃ ሀቅ እንደሌለው ሰው ለምንድን ነው የሚቀያየሩት? እኔ ግራ የገባኝ ነገር ለምሳሌ የልብ ጓደኛዋ ከየመን ጀምሮ በጣም የቅርብ ጓደኛዋ የምንላት እንግዲህ ሀዋ ነች። በሀዋ የተነሳ ሱመያ ዛሬ በጣም ተበሳጭታ ይኸው ቪዲዮ ሰርታለች ማለት ነው። በጣም ያስታውቃል ንዴቷ። እሷም ተናግራለች የሆነ በሌላ ሰው አልናደድም። ሀዋ ግን ስለኔ ጠልቅ ብላ የምታውቅ ሰው ናት። ሁሉን ነገር ታውቃለች። ስለኔ የማታውቀው ነገር የላትም እና በሷ በቃ ተናድጃለሁ ነው እያለች አለችው። እንግዲህ ሀዋ ለሰይድን ደግፋ ከሰይድ በቃ ሪከርድ ሳረግላት ማትመልስም አይታዝም ነው የምትለኝ። ከሀዋ እንደዚህ አይነት ነገር አልጠብቅም ነበር ብላ እንግዲህ ዛሬ ሙሉ ቪዲዮ በሀዋ መሰረት ነው የሰራችው ሱመያ። ቪዲዮውን አይታችሁት ከሆነ ማለት ነው። እና እኔ ባለፈም ብየዋለሁ የምር ሰውን ማመን ቀብሮ ነው። ሰው ላይ መተማመን አያስፈልግም። አላህ ነው አላህ አይተው እንጂ ጓደኛ በቂ የሆነ ጊዜ ቀይሮ ጊዜ ጠብቆ ይለዋወጣል። ሰላምም ባለፈ በሰላምን ዙሪያን ቪዲዮ ሰርታለች ሱመያ ማለት ነው። ሪከርዴን አትመልስም፣ ጣፋች ምን ሆና ነው ምን ነክቷት ነው ብዬ እኔ ስጨነቅ ቪዲዮ ይለቃሉ። እኔ ግን ውስጥ ላይ የማረግላትን ሪከርድ አትመልስም፣ ስደውልላትም አታነሳም ብላ ነበርና እንግዲህ ሀዋም እንዳዛው ማለት ነው አትመልስልኝም ሪከርድ ምናምን እና የላከችላትም ሪከርድ ደግሞ ጭራሽ እኔ የማላቃት ልጅ ታቂያታለሽ አልሽኝ እያለች ሪከርዷን ሁሉ አስገብታለች ማለት ነው። የምር በሀዋ በጣም ነበር የምትተማመነው ሱመያ ማለት ነው። በጣም ጓደኞች ናቸው። እኔ ለሱመያ ምንም ቢሆን በቃ ከሱመያ ጎን ነኝ ለሷ መሆን አያቅተኝም ስትል የነበረች ሀዋ እውነት ተቀያይራ ከሆነ እኔ በጣም ነው የሚገረመው። እንደገና ደግሞ በቀደም ላይ ድራማ ሰርተዋል ብላችኋል። ሰይድ ከካሜራ ጀርባ ሆኖ እየሰሩ ነበር። ሲጋለጥባቸው ቪዲዮውን አጠፋው ምናምን ብላችሁኛል። በውስጥም ነግራችሁኛል። ኮሜንትም ላይ አላየሽውም ወይ ምናምን። እኔ ደግሞ የዛን ቀን ቪዲዮ አላየሁም። የሚገርማችሁ ነገር ትላንትም ብያችኋለሁ ኢንተርኔት አልነበረኝም፣ ምንም ቪዲዮ አላገኘሁም። እና እኔ ወላሂ እኔ ሀዋን በዚህ ልክ አልጠብቃትም፣ ብታምኑም ባታምኑ ማለት ነው። ሀዋን እኔ እንደዚህ ከሱመያ ጀርባ የሆነ በሱመያ ላይ ሱመያን ትከዳታለች ብዬ እንደዚህ ሱመያ እንድትጠራጠር ታደርጋታለች ብዬ ምንም ነው ማልጠርጥረው። በቃ ሀዋ ናት ያለቻት ከጓደኛ ብዬ ነበረ ማምነው ማለት ነው። እና ብቻ በጣም ከባድ ነው ወላሂ። የሚታመን ሰው የለም አሁን ጊዜ። ፈጣሪ አይጣለን እንጂ ሰው የሚታመን ሰው የለም። ምንም ቢሆን ምንም የልቤ ጓደኛ ነው የምኔ ነው ብትሉት በጣም ከባድ ነው። እና ሱመያ ራስሽን ጠብቂ ነው ማለት የምወደው። ሰላምም ጠፍታለች ብላለች። እንግዲህ የትላንትናውን ቪዲዮ የለቀቁትን ቪዲዮ አጥፍቼዋለሁ ያን ድብድቡ ምናምን ማለት ነው። እና ለምንድን ነው ሰይድ እንደዚህ የሚያደርገው ሴት ልጅ ላይ ለምንድን ነው እንደዚህ የሚረጋግጣት ምናምን ባልኩት ላይ ኮሜንታችሁን አንብቤ ያለው በአንድ ሰዓት ያክል ነው ቪዲዮ የቆየው። ከዛ በኋላ አጠፋሁት ጋይስ። ዩቲዩብ እንደዚህ አይነት የሆነ በቃ ለተመልካች ደስ የማይል ነገር
እንዲተላለፍ አይፈልግም። በቃ ቪዲዮ ከማስጠላቱ የተነሳ በጣም እየገመገመው ነበር ዩቲዩብ ቪዲዮዬን በጣም እየገመገመው ነበርና ፈራሁና ጠፋሁት። እና የሆነ ሜሴጅ ልኮልኛል ጥሩ እንዳልሆነ ምናምን ማለት ነው። እና እንኳንም አጠፋሁት ነው ያልኩት። ሌላ ችግር ይዞም ከሚመጣና ቻናሌ ከሚበላሽ ብዬ ነው ጋይስ ቪዲዮን አጥፍቻለሁ። በጣም ይቅርታ። ግን በዛች በአንድ ሰዓት ውስጥ ወደ 400 ምናምን ሰው አይቶት ነበር። የተወሰኑ ኮሜንቶችም ጽፋችኋል፣ አንብቤ ያለሁ። ኦሮምኛ ስለማታቂ ነው እንጂ አሁን እንኳን የሰው ባል ወስዳ ምናምን እሷና ጥፋተኛዋ ምናምን በቃ ኮሜንታችሁን አንብቤ ያለሁ ጋይስ። ግን ብትሆንም እንደዛ እርግጥግጥ ማረጋገጥ ተገቢ ነው ብላችሁ ታስባላችሁ ጋይስ? በጣም እኮ ይዘገነናል ለማየት። ደግሞ ይባስ ከዛ ይባስ ደግሞ እንደዚህ ሚዲያ ላይ መለቀቁ። እሷም ደፋር ናት። አሲድ ለመድፋት መነሳሳቷ ደፋር ናት እውነት ለመናገር። ግን ደግሞ ቪዲዮ ስታዩት በቃ አይምሮ አይቀበለውም። በጣም ነው የሚዘገን ነው። ከዛም የተነሳ ነው ዩቲዩብ እንደዛ ሲገመግመው የነበረውና አልሙሂም እንደዚህ ጥሩ ያልሆኑ ነገሮችን ያው ዩቲዩብ እንደማይፈቅድ ታውቃላችሁ ማለት ነው። ቪዲዮን አንስቼዋለሁ እና ውድ ቤተሰቦቼ ለሱመያ እስኪ ዱአ አድርጉላት። ወላሂ በቃ የሱመያን ቪዲዮ አይቼው ቪዲዮ ሳልሰራ አልተኛም ብዬ ነው የመጣሁት እንጂ ድክም ብሎኛል እውነት ለመናገር። ግን ለሱመያ ያለኝን ቦታ ታውቃላችሁ። እውነት እንደዚህ በአካል ተገናኝቼ የማቃት ሴት ባትሆንም እንደ አንድ ሴት በጣም ለሱመያ ትልቅ ቦታ ነው ያለኝ። ወላሂ የሆነ በቃ ከሰይድ ጋር እንኳን ታርቀው ደስ የሚል ነገራቸውን ባይ ብዬ በጣም ነው መመኘው ሀቂቃ ማለት ነው። ግን እንደዚህ እያስመሰለ ከበስተጀርባ ድራማ እየሰራ ከሆነ በጣም ነው የሚያስጠላው እንዴ። ወላሂ እንደው ከእንደዚህ አይነት ህይወት አላህ ይጠብቀን። እንደዚህ አይነት በቃ አያዝ አይለቀቅ ህይወት ማለት ነው። ለልጆች አሁን ለልጆቼ ስል ብታረቅ የሚል ሀሳብ እኮ ይመጣል። የማንኛውም እናት ጋር የሚመጣ ነው። ብታረቅ ደግሞ እኔ እንዴት ሆኜ እኖራለሁ? ስንቱን ረሳዋለሁ? ይሄን ሁሉ ነገር ይሄ እየተሰራ ያለው ፌክ እንዴት ረሳዋለሁ? ብዙ አይነት ሀሳብ ይፈጠራልና እኔ ማስበው ለሱመያ ነው በቃ። ግን ሁሉን ነገር ትተሽ አንቺ ከልጆችሽ ጋር ደስተኛ መሆን ሞክሪ ነው ማለት ፈልገው። እንግዲህ ልጆችንም ማየት ከፈለክ ታያለህ፣ አልከለክልህም ብላለች። እኔን ግን ከፈታህ ፍታኝ። አንተ መፍታት ትችላለህ። ኒካይን አውርጃለሁ ማለት የሚችለው እኮ እሱ ነው። ስለዚህ የራሱን ህይወት መኖር ይችላል ብላለችና ካሁን በኋላ እኔ ያስመርምርም ምንም አልልህም ትቸዋለሁ ነው ያለችው። ሁሉም በቃ የሆነ ጫው ሆኑ የምር። ሀዋም እንግዲህ ከሀዋ ለሱመያ ከሀዋ በላይ አለች የምላት ጓደኛ እኔ የለችም። ግን ቅይራሉ ምንድነው እንደዚህ የሚቀያየራቸው? ሰላምም እንደዛው በዛው ጥፍታለች። እንግዲህ በሰላሟም ይሁን አውቃም ይሁን ባላቅም ማለት ነው። እና ፋሚሊዎቼ ብቻ በጣም ከባድ ነው። ዱአ አድርጉላት ለሱመያ። እስከ መቼ በቃ እኔ የማስበው ነገር ምንድነው እስከ መቼ ድረስ ተሸሽቶ ይኖራል ሰው? እስከ መቼ ድረስ ነው የሚሸሸው? እስከ መቼ ድረስ ነው የሚደበቀው? ሰላምንም ቤት ጠቁማ ሂዛ እንድትመጣ ፈልገም ከሆነ እኔ እቀይራለሁ እያለች ነበር። እስከ መቼ ድረስ ከቦታ ቦታ እዚህ ቦታ ያገኘኝ ሆኖ እዚህ ቦታ ብቀመጥ ይመጣ ይሆን ብሎ ሰው ተደብቆ መኖር ማለት በጣም ከባድ ነው። ነጻነት አጥቶ መኖር፣ ታፍኖ መኖር ማለት ነው። እና ከዚህ ሁሉ እኔ ራሱ ምለው በቃ ልጆቹን ማየት የሚፈልግ ከሆነ አይቶ ብትገላገል ሁሉ ነው የምወደውና ሰላሟን አግኝታ እየወጣች እየገባች በማንኛውም ቦታ መዝናናት ሲኖርባት እየተዝናናች ከልጆቿ ጋር ብትኖር ነው በጣም ያቀነውን የሚናፍቀኝ። በቃ እንደ ልቧ ዘና ብላ እንደ ሰው ወጥታ ገብታ በደንብ መቼም መጠራጠር፣ መሸከክ፣ መፍራት አይቀርም ተደብቆ ያለ ሰው ማለት ነው። ምንም ጥፋት ኖሮባት ሳይሆን ግን በቃ እንዳያገኛት ስለምትፈልግ አሁን ላይ መደበቅ ማለት ያው ስጋት ማለት ነው። እንደዚህ ሆኖ ደግሞ እስከ መቼ ድረስ ነው የሚኖረው? እና ሱመያ የኔ ውድ ኸይሩን ነገር ይምረጥልሽና ደስተኛ ሆነሽ እፎይ ብለሽ በቃ ከስደት ላይ ብዙ ጊዜ አሳልፈሽ ሀገርሽ ገብተሻል። በሀገርሽ ላይ ደስተኛ ሆነሽ ሰላም አግኝተሽ የምትኖሪበትን ቀን
እመኛለሁ። ራስሽን ጠብቂ፣ ልጆችሽን ጠብቂ ነው ማለት የምወደው። ሁሉም የራሱ ጉዳይ። ጓደኛ ቢከዳ ምናምን አላህ ይተው እንጂ ሰው ይለዋወጣል። የሰው ባህሪ የታወቀ ነውና ራስሽን ጠብቂ ነው ማለት የምወደው የኔ ቆንጆ እና ውድ ቤተሰቦች፣ ዛሬ ማለት የፈለኩት ነገር ይሄ ነው። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ባለበት ቆሟል፣ ባለበት ማለት ነው። ሰብስክራይብ እየሄደ አይደለም፣ እይታ ምን ያክል አይደለም። ቪዲዮውን እስከመጨረሻው ድረስ በማየትና ላይክ በማድረግ አበረታቱኝ። ለሱመያ መልካም ምኞታችሁን ግለጹላት ማለት ነው። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ። መልካም ቆይታ